የእስልምና አባቶች ኡስታዞች ወይ ምናምን እንግዲህ የእስልምና ማዕረግም ብዙ አላቅም እሱም ይቅርታ ጠይቃለሁ ሐዘናቸው መግለጽ ሲጀምሩ ኡስታዞች ምናምን ታዋቂ የእስልምና እምነት አስተማሪዎች መምህራን አሁን ይሄ የተደበቀው ኃይል እውነትና ውሸትን ሊቀላቅል የፈለገው ኃይል ደነገጠ የመሰለው እሱ መንግስትም ዝም ይላል ኡስታዙም ዝም ይላል ሙስሊሙም ዝም ይላል ብሎ ነበር የጠበቀው በደም እንዲገባችሁ እነ ኡስታዝ አወከር እና አህመዲን ጀበል ሌሎችም ጥሩልኝ እዚህ ላይ አግዙኝ ወጥተው ሐዘናቸውን መግለጽ ጀመሩ ይሄ አክራሪው በኦርቶዶክስ ሽፋን የነበረው ኃይል ደነገጠ ለምን መንግስትም ዝም ይላል ኡስታዞችም ዝም ይላሉ ሙስሊሙም ዝም ይላል ደን እኔ ጨፍርበታለሁ ብሎ አስቦ ነበር እውነታው ይሄ ነው ኢብን አህመዲን ጀበል እንግዲህ ብዙ የሚባልበት አህመዲን ጀበል ወጡና ይሄ በኦርቶዶክሶች ላይ የተደረገው ነገር ነውረኛ ድርጊት ነው እና ወግዛለን አሉ መያዣ መጨበጫ አጡ እነ ፋንታውን ዋቄ ድንገራችሁ እውነቱ ይሄ ነው መያዣ መጨበጫ አጣ የአማራው ዘረኛ አማራና ኦርቶዶክስ አንድ ነው ብሎ መጽሐፍ የጻፈው አካል መያዣ መጨበጫ አጣ አማራና ኦርቶዶክስ እዚህ ውስጥ አንድ ነው አማራ ማለት ኦርቶዶክስ ነው ለዚህ መጽሐፍ የዚህ መጽሐፍ ባለቤት ማን እንደሆነ ታውቃላችሁ